ዘርክ ምንድነው? ዘር ህፃናት እንደዚህ ናቸው ነው የምላችሁ። ህፃናት እንደዚህ ንጹህ ናቸው። እኛ አይምሮአችን ቆሽሾ እነዚህን ህፃናት ለማቆሸሽ እንኖራለን። ትምህርት ላይ ትምህርት መደራረባችን ይሳ ደግሞ ዶክተር ነው፣ እሱ የመጀመሪያ ዲግሪ አለው፣ እሱ ፕሮፌሰር ነው፣ እሱ አዋቂ ነው፣ ድንቅም አዋቂ፣ ይሄው አዋቂ ይዝ ነው ያለው። እንደዚህ አይነት ንጹህ አይምሮ ነው ለኛ አስረከቡን ወላጆቻችን። ዛሬ በማይገባበት ቦታ ገብተን አቆሸሽ ነው። እስቲ ለማንኛውም ቪዲዮውን ተመልከቱ። ብሔርክ ምንድነው? ብሔርክ ማለት ብሔርክ ምንድነው? ወደ ዘመን ብሔር አታውቅም ማለት ዘርክ ምንድነው? ዘር ሪሊጅን ክርስቲያን ምንድነው? ክርስቲያን ሪሊጅን አይ ዘር ማለት ዘር አልገባኝም። ብሔርክ ልደናገር ማለት ብሔርና ዘር ማለት አታውቅም? በእውነት ማርያም ይህን የመሰለ ምስኪን ነው እንግዲህ ያስጨርስን ያለ ነው። እሱ ክርስቲያን መሆኑን ያውቃል በዚህ እድሜው፣ ፈጣሪውን አውቋል በዚህ እድሜው፣ ሰው መሆኑን ተረድቷል። በየጫካው ግን መሳሪያ አንግቦ የሚዞሩት ስለ አንተ ብሔር ነው የምንሞተው ይላሉ። እሱ ስለ ብሔሩ እኮ አያውቅም። እሱ ንጹህ ነው፣ ጭንቅላቱ ምንም ነገር የለበትም ከንጽህና ውጪ፣ ከመልካምነት ውጪ፣ ሰው ከመሆኑ ውጪ፣ ክርስቲያን ከመሆኑ ውጪ ምንም ነገር አያውቅም። ይሄ ልጅ ምን ያውቃል? ይሄ ልጅ እውነት ለመናገር ምን ያውቃል? ሰው መሆኑን አወቀ አይበቃም? ሰውን እንኳን በቅጡ መቼ ሆንና ነው በሰውነት ላይ ብሔር ኮተት ጨምረን የምንገዳደልበት ርዕስ የምንፈጥረው? ሰው መሆን እኮ በቅጡ አልቻልንም። ሰው ሆነን መኖር ሳንችል ስለምን ብሔር ነው የምናወራው? አሁን ይሄ ልጅ ብሔር ምንድነው ተብሎ ሲጠየቅ ግራ ገብቶት ተደነጋግሮ ምን ማለት ነው? ሪሊጅን ነው? እሺ ምንድነው ሪሊጅን? ሲል ክርስቲያን ነኝ አለ። ዘር ይሳስል ዘሪና ብሔር ማለት ምንድነው? ምናምን ግራ ተጋባ። አያችሁ፣ ብዙ ሰዎች በማያውቁት ርዕስ ነው የሚሞቱት። አይደለም ይሄንን ልጅ ህፃኑን ልጅ ተውና ትልቁን ሰውዬ ከማሳውና ከከብቶቹ ውጪ ምንም የማያውቀውን ንጹህ አርሶ አደር ገበሬን ብትጠይቁ ዛሬ ስለ ዘር ስለ ብሔር ጉዳዩም አይደለም። እሷ አጠገብ ምናልባት ዘር ስታነሳ ስለ በቆሎ፣ ስለ ጤፍ፣ ስለ ገብስ፣ ስለ ስንዴ ትዝ ሊለው ይችላል። ከዛ ውጪ ዘር አያውቅም እሱ። ዘረኞች ይሆን ስለ ዘር የምናወራ እኛንን ዶክተሮቹ፣ እኛንን ፕሮፌሰሮቹ፣ እኛንን ባለ ዲግሪ ባለ ማስተርስ፣ እኛንን ተምረናል ብለን ወዲያ ወዲህ የምንራኮተው ከንቱ ፍጥረት ከኔ ትውልድ ጀምሮ እስከ ላይ ከኔ በላይ ያለው ሙሉ ጠፍቶ ከኔ በታች ያለው በአዲስ አይምሮ ኢትዮጵያን ተረከባት። ዛሬ እንዴት ደስ ይለኛል መሰላችሁ? ደስታዬ ይሄ ሲሆን ማየት ነው። የማይጠቅም የከሸፈ ትውልድ ነው የኔ ትውልድ። ከታች የሚመጣው እንደዚህ ንጹህ ብቻ እግዚአብሔር ያበርክትልን። አሜን። ሰላም ነው።